አሁን የምናቀርብላችሁ ከዋይቢ ልዩ ወሬ ነው። በሰሞኑ በኢቢኤስ ቴሌቪዥን ቀርባ ታሪኳን በመናገር ሚሊዮኖችን በእንባ ያራጨችው ብርቱካን የተባለችው ወጣት ልጅ ከፍተኛ የሆነ የማህበራዊ መነጋገሪያና መከራከሪያ ሆና ሰንብታለች። መከራከሪያነቷን ዛሬም ከጉዳቷና ከችግሯ አበልጦ የዘር ፖለቲከኞችን እያጨቃጨቀ የዋለ ሲሆን በኢቢኤስ ቴሌቪዥን ዩኒቨርሲቲ ተማሪ መሆኗንና የዩኒቨርሲቲውን ስም ባለመናገሯ የከለ ዩኒቨርሲቲ ነው አይደለም በማለት ከፍተኛ ውዝግብ ሲፈጠር ውሏል። እኔ የተባልኩኝ ብሎ ስሙ ሳይጠራ አቤት ያለው ደምቢዶሎ ዩኒቨርሲቲ ኢቢኤስን እንደሚከስ ፎክሮ የነበረ ቢሆንም ዛሬ ደግሞ በማህበራዊ ሚዲያ አውጫጭኝ ልጅቷ የሐዋሳ ዩኒቨርሲቲ አካውንቲንግ ተማሪ መሆኗን እየተነገረ ሲሆን ዩኒቨርሲቲው በጉዳዩ ላይ እስካሁን ድረስ ምንም አላለም። ልጅቷን ወደ ህዝብ ያመጣው ኢቢኤስ ቴሌቪዥን በነገሩ በመደናገጡ ይመስላል የልጅቷን ቃለ ምልልስ ከዩቲዩብ ገጹ ላይ ያወረደ ሲሆን ከመንግስት ጫና ደርሶበት ይሁን በራሱ ተነሳሽነት ያለው ነገር ባይኖርም በመንግስት ደጋፊዎችና መንግስትን በሚተቹ የማህበራዊ ሚዲያ ተጠቃሚዎች ከፍተኛ አጀንዳ ሆኖ ውሏል። የቴሌቪዥን ጣቢያው ፕሮግራሞቹን ሲሰራ የማህበራዊ ጉዳዩን የማጣራትና ጉዳዩን የያዘበት መንገድ ትችት እየቀረበበት ይገኛል። በተደጋጋሚ በሚሰራቸው ፕሮግራሞች በቴሌቪዥን ተከታዮቹ ዘንድ አወዛጋቢ የሆነው ጣቢያው አሁን ደግሞ በብርቱካን ጉዳይ ከመንግስት ኃላፊዎች ሳይቀር እየተነቀፈ ነው። ይህም ቴሌቪዥን አቅራቢዎች የሚመጣላቸውን ጉዳይ አጣርተውና እውነታውን በሚያብራራ ለውዝግብ በማይመች መልኩ ፕሮግራሞቻቸው መስራት እንዳለባቸው ይጠቁማል። በሌላ ልዩ መረጃችን ኤርትራ ያገተቻቸውን የአዘርባጃን መርከበኞች ለቃለች። መርከበኞቹን በቁጥጥር ስር ያዋሉት ባለፈው ህዳር ወር እንደነበረ የታወቀ ሲሆን እነዚህን የአዘርባጃን መርከበኞች ለማስለቀቅ ከፍተኛ የሆነ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ ሀገራቸው መሄዳቸው ተሰምቷል። ኤርትራ መርከበኞቹን በባህር ክልሌ ውስጥ ጥሰው በመግባታቸው ነው ቁጥጥር ስር ያዋልኳቸው ያለች ሲሆን ሌሎች የመረጃ ምንጮች በበኩላቸው መርከበኞቹ ከአዘርባጃን የተገዛ የኢትዮጵያ የጦር መሳሪያ ጭነው ወደ ጅቡቲ ያመሩ ነበር ሲሉ ተናግረዋል። ይህም ኤርትራ መረጃ በማግኘቷ መሳሪያውን እንዳይተላለፍ ለማድረግ ነው መርከበኞቹን በቁጥጥር ስር ያዋለችው። ኤርትራ መርከበኞቹን በባህር ክልሌ ውስጥ ጥሰው በመግባታቸው ነው በቁጥጥር ስር ያዋልኳቸው ያለች ሲሆን ሌሎች የመረጃ ምንጮች በበኩላቸው መርከበኞቹ ከአዘርባጃን የተገዛ የኢትዮጵያ የጦር መሳሪያ ጭነው ወደ ጅቡቲ ያመሩ ነበር ሲሉ ተናግረዋል። ይህም ኤርትራ መረጃ በማግኘቷ መሳሪያውን እንዳይተላለፍ ለማድረግ ነው መርከበኞቹን በቁጥጥር ስር ያዋለችው ብለዋል። እንደሚታወቀው ኢትዮጵያና ኤርትራ ከፍተኛ የሆነ የጦርነት ነጋሪት ውስጥ የሚገኙ ናቸው። በመሆኑም ኤርትራ ከቀይ ባህር አዋሳኝ በመሆኗ መርከበኞቹን ልታፍን እንደቻለች የመረጃ ምንጮች አስታውቀዋል። የጫነችውም የጦር መሳሪያ ለኢትዮጵያ ይተላለፍ ወይም ለአዘርባጃን ትስጥ የተባለ ነገር የለም። የዛሬ መረጃችን ይህን ይመስላል። እናመሰግናለን።